ወንዶች ማለት ነው ጸጉራችሁን ቆይ እንደዚህ ነው የምትቆረጡት እኔማ ይሄው አላው በቃ እኔ ሰፈር ድሮ ቦሌ ወስጄ ማስቆርጦ 600 ብር ነበረ ይሁን እሱንም በጣም በዛ እንዴ ለዛች ምናምን የምታክል ለልጅ አናት 600 ብር እንዴት ምናምን ብዬ ከዛ ባሁኑ ይሁን ብዬ እዛ ሰፈር ስለሄድኩኝ ይዤው ገባው ተቆርጦ እኔ ሳላቅ እናንተ ጸጉር ቤቶች ፔዲኩር ማኒኩር ሰርታችሁት ነበር ዋክስ ተሰርቶ ነው እንዴት ነው ሂሳብ እላለሁ 1000 ብር መንበር ለዛች አናት ትልልቆቹ ታዲያ እንዴት ነው የሚሆኑት ቃልዬ እንደው ሁለታችንም እዚሁ ቲክቶክ ላይ ስራችንን አውሮት አደር ብንሆንም ነገር ግን በአንዳንድ ስራ ጉዳይ ስትመጡብኝ አልወድም ምክንያቱም እኔ ለሰፊው ህዝብ ነው የቆምኩት እኔ የምለው አንቺ እነሱን መከርሽኝ አንቺን ልምከር 600 ብር አንድ ሺውን ታዩ እሱም በኋላ እናወራዋለን እኔ እኮ ይህን ጊምቦላ የሚያክል ጭንቅላቴን በሶስት ጸጉር ቆራጮች በሄክታር ተከፋፍለው ማስቆረጥ የነበረው በ50 እና 60 ብር ነው ባይሆን የነገር ተምታቶብሽ እንዳይሆን የሴቶች ጸጉር ቤት ነው ወንዶች ነው የገባሽው እኔ ማቀው ሰፌድ ሸብሸብ እንጎቻ ምናምን የሚባለው እሱ ሲሰራ ነው የሴቶች ላይ ከበድ የሚለው ብሩ እንዴ ከላይ ለማሳት 1000 ምን አለ መመለጥ አሁን እኔማ ጀምሮኛል ኦልሞስት 10 ሚሊ በቶንዶስ ተቀጥሏል አንተ ከዚህ በኋላ ጸጉር ቤት ለምን አልሄድም 1000 ገብቷል ግድ የለሽም ይሄ ነገር አስቆርጠሽው አይመስለኝም እንደው አስተክለሽለት እንዳይሆን አሃ ሴቶቻችን መላጦችን የምትወዱት ለዚህ ነው ለካ አሁን አይደል እንደ ገባኝ አይ ዘግይቶም ቢሆን ገንዘብ ለመቀነስ ለመቆጠብ ኮስት ሚኒማይዝ ሴቪንግ ኢዝ ዘ ቢጊኒንግ ኦፍ ቲንኪንግ ቢግ የሚለውን ለማስኬድ አረ በጸጉር መላጣው እንደሄዱ ጸጉር ቤት ጊዜውንና ብሩን አያጠፋም ለዛ የሚወጣውን 1000 እና 600 ብር ለኮስሞቲክስ አይ ጭንቄ ሴቶቻችን አምልጣችሁናል እኮ ለማንኛውም በሲዝን 2 ካንቺ ጋር እንገናኛለን ለቤቱ አዲስ ሆናችሁ ፎሎ ላይክ ሼር እና ኮፒ ሊንክ አድርጉ እወዳችኋለሁ ቴንክ ዩ